ሰላም የዩቲዩብ ቻናላችን ቤተሰቦች፣ ዛሬ በአዲስ ሀሳብ ተገናኝተናል። በዛሬው ቪዲዮአችን ለእናንተ ይሆናሉ፣ ጥሩ ነገር ይሰጣሉ ብለን ያሰብናቸውን 6 የጥናት ዘዴዎች ይዘንላችሁ መጥተናል። ቪዲዮውን ከወደዳችሁት ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ የኛ ውድ ቤተሰብ ይሁኑ። አንደኛ፣ SQR ኪዩብድ ሜተድ። ይህ መንገድ በብዙዎች ዘንድ የሚታመን እንዲሁም ምርጥ የሚባል መንገድ ሲሆን በብዙዎች ዘንድም ተጠቃሚነትም አለው። SQR ኪዩብድ የሚለው ቃል የተዋቀረው ከ5 ቃላት ሲሆን እነሱም ሰርቬይ፣ ኩዌስችን፣ ሪድ፣ ሪሳይት እና ሪቪው የምንላቸው ናቸው። በዛሬው ቪዲዮአችን እያንዳንዱን የምንመለከት ይሆናል። የመጀመሪያው ኤስ የሚያመለክተው ሰርቬይ የሚለውን ቃል ሲሆን የዳሰሳ ጥናት እንደማለት ነው። ይህ የጥናት ክፍል ከ3 እስከ 5 ደቂቃ የሚወስድ ሲሆን መጀመሪያ ከማጥናታችን በፊት የምናጠናበትን ርዕሶች እና ንዑስ ሀሳቦችን ከደብተራችን ወይም ከመጽሐፋችን ለይተን የምናወጣበት ነው። በቀላሉ ኪወርድ የምናወጣበት እንደማለት ነው። ኪው የሚያመለክተው ኩዌስችን ወይም ጥያቄን የሚያመለክት ሲሆን በዚህም የጥናት ክፍል ደግሞ ከላይ ከዳሰሳው ጥናት ያገኘነውን መረጃ በአጫጭር ጥያቄ ወይም ጥቂት ጥያቄዎችን በማውጣት ራሳችንን የምንፈትንበት። አር ኪዩብድ ቃሉም እንደሚገልጸው በውስጡ 3 የአር ፊደሎች እንዳሉ ነው። የመጀመሪያው አር ሪድን የሚያመለክት ሲሆን ይህም ጥናት ገረፍ ገረፍ ጥናት የምንለው ነው። በዚህ ጥናት ክፍል ከላይ ያወጣናቸውን ጥያቄዎች ለመመለስና የጥናታችንን ዋና ሀሳብ ወይም ኮንሰፕቱን ለመረዳት ቀለል ያለ ንባብ ብዙም ሳንረበሽ በቀላሉ ገረፍ ገረፍ ያለ ጥናት ወይም ንባብ የምናደርግበት ነው። ሁለተኛው አር የሚያመለክተው ሪሳይት ወይም ዲቴይል ስተዲንግ የምንለው ሲሆን ጠለቅ ያለ ጥናት እንደማለት ነው። ሪሳይት በምንለው የጥናታችን ክፍል ማድረግ ያሉብን 4 ነገሮች አሉ። አንደኛ፣ ከዚህ በፊት ከአስተማሪ የተረዳነውን ነገር ሚሞራይዝ ለማድረግ መሞከር ወይም አስተማሪ የተናገረን ነገር ከዚህ በፊት ከአስተማሪ አንደበት የሰማናቸውን ነገሮች በቀላሉ ቁጭ ባለበት እንደገና በሀሳባችን ያንን የተናገረውን ነገር መልሰን ለማስታወስ መሞከር እንደማለት ነው። ሁለተኛ፣ ስናጠና ድምጻችንን ከፍ ማድረግ የተጻፈውን ኖት በራሳችን አነጋገር እንደሚገባን አድርገን ለራሳችን ማስረዳት እና በምናደርግበት ጊዜ የንግግር ክህሎታችን ያድጋል። ሶስተኛ፣ በጥናቱም ጊዜ ለራሳችን ከምናስረዳው ነገር በአጭሩ በራሳችን ቃል ወይም አስተማሪ የሰጠን ኖት ሳናይ በራሳችን እንግሊዘኛ አጭር ኖት ማውጣት ማለት ነው። አራተኛ፣ በፊት ከተማርነው ነገር ጋር ወይም ከተፈጥሯዊ ነገር ጋር በማነጻጸር ማጥናት። ይህም ነገሮችን ወዲያው ማስታወስ እንድንችል ይረዳናል። ለምሳሌ የምናጠናው ስለ ዛፍ ከሆነ ስለ ዛፍ ግንድ እያጠናንም ከሆነ በአቅራቢያችን የሚገኙ ዛፎችን በማየት ግንዳቸውን ከጥናታችን ጋር ያነጻጸርን በዛ ዛፍ ላይ ጥናታችን ማድረግ ይኖርብናል። ይህም ማለት አንድን በምናጠናበት ጊዜ ያንን ዛፍ እያመለከትን እንደማለት ነው። ይህም በምናደርግበት ጊዜ የትኛውም አይነት ፈተና ብንፈተን በአቅራቢያችን አንድ ዛፍ ካለ ያንን ዛፍ ስንመለከት ያን ያወራናት ቃል ወይም ያጠናነው ነገር ትዝ እንዲለን ያደርጋል። ሶስተኛው አር የሚያመለክተው ሪቪው ወይም የክለሳ ጥናት ሲሆን ደብተራችንን ሳናይ ኪወርድ ላይ ያወጣናቸው ርዕሶች ብቻ ማየት ኪወርድ ላይ ያሉ ቃላትን ለራሳችን ደግመን እንደማስረዳት እንደማለት ነው። ይህም በምናደርግበት ጊዜ አንደኛ የንግግር ክህሎታችን ያድጋል፣ ሁለተኛ የማስታወስ ችሎታችን ያድጋል። ስለዚህ ይህን በማድረግ በአንድ ድንጋይ 2 ወፍ እንደማለት ነው። ስለዚህ ይህን በማድረግ እነዚህን ክህሎቶች ሁለተኛው ሜትድ የጥናት ጊዜያችንን ከ25 እስከ 30 ደቂቃ ማድረግ ነው። ይህን የምናደርግበት ምክንያት በሳይንስ እንደተረጋገጠው አይምሯችን ሁሌም ቢሆን በ30ኛው ደቂቃ ወይም ስራ በሰራበት በ30ኛው ደቂቃ የማስታወስና የመስራት አቅሙ እየቀነሰ ይመጣል። በዚህም ጊዜ እኛ ወጣ ብለን ከ10 እስከ 5 በመካከል ላይ ወይም በጥናት ጊዜያችን ከ25 እስከ 30 ካደረግን መካከል ላይ ደግሞ ከ10 እስከ 5 ደቂቃ እረፍት ማድረግ ይኖርብናል። ይህን በምናደርግበት ጊዜ 30 ደቂቃ አይምሯችን ከሰራ በኋላ የማስታወስና የመስራት ችሎታው ዝቅ ስለሚል በ10 ደቂቃ ውስጥ ወይም በ5 ደቂቃ ውስጥ እንደገና የማሰብና የመስራት አቅሙን ማደስ ይችላል ማለት ነው። ይሄ ሁለተኛው ሜትዳችን ነው። ወደ ሶስተኛው እንለፍ። በጥናት ወቅት ውሃ መጠጣት። በዩኒቨርሲቲ ኦፍ ኢስት ለንደን የዌስተርን ሚኒስተር በተደረገው ጥናት በቀን 30 ሚሊ ሊትር ውሃ መጠጣት በ25% በማስታወስና ትኩረት የማድረግ ችሎታችንን እንደሚያዳብረው በቅርብ በተደረገ ጥናት አሳውቀውናል። በዚህም ዩኒቨርሲቲ በተደረገው ተጨማሪ ጥናት ወደ ፈተና ከመግባታቸው በፊት ሆነ በፈተና ላይ ያሉ ውሃ የሚጠጡ ተማሪዎች ካልጠጡ ተማሪዎች ውጤታቸው በ5% ከፍ ብሎ ተገኝቷል። በዚህም ጥናታቸው ለኛም የሚሆን አመርቂ ውጤት በማምጣታቸው ሳናመሰግን አናልፍም። ሁሌም ቢሆን በምናጠናበት ጊዜ ውሃ ይዘን ማጥናት ይኖርብናል። ይህን በምናደርግበት ጊዜ አይምራችን ብዙ ፐርሰንቱ ከውሃ በመሰራቱ ከውሃው አቅም ያገኛል ማለት ነው። ስለዚህ የማስታወስና ትኩረት የማድረግ ችሎታችንን እንዲያድግ ያደርጋል። አራተኛ
የእንቅልፍ ጊዜያችንን ከ6 እስከ 8 ሰዓት ማድረግ። ይህ ማለት የእንቅልፍ ጊዜያችንን ከምሽቱ 6 ሰዓት እስከ 8 ሰዓት ማድረግ። የእንቅልፍ ጊዜያችንን 6 ወይም 8 ሰዓት ማድረግ። የእንቅልፍ ጊዜያችንን 6 ወይም 8 ሰዓት ያክል ማድረግ እንደማለት ነው። ይህን በምናደርግበት ጊዜ አይምሯችን እንደገና ራሱን የማደስ ችሎታን ያሳድግለታል። በዚህ ምክንያት ከጥናት በፊት እንዲሁም ከጥናት በኋላ የ6 ሰዓት ያክል እረፍት በምናደርግበት ጊዜ አይምሯችን እንደገና ይታደሳል። በዚህ ምክንያት የማስታወስና ትኩረት የማድረግ ችሎታችን በቀላሉ እንዲያድግ ያደርግልናል ማለት ነው። የመጨረሻውና ስድስተኛው መንገዳችን ደግሞ እንደሚገባን በደንብ ለመረዳት ለሌላው ሰው የተረዳነውና ያነበብነውን ነገር እንደገና ማስረዳት ነው። ይህ ሜትድ በጣም አስፈላጊው ሜትድ ሲሆን ራሳችንን ለመፈተን ይረዳናል። አንድ ሳይንቲስት እንደሚናገረው አንድ ያጠናነውን ወይም የምናውቀውን ነገር ለአንድ ሕፃን አስረድተን ካልገባው እናንተ ራሳችሁ አልገባችሁም ማለት ነው ይለናል። ይህ እንደሚናገረው ለአንድ ሕፃን የገባንን ወይም የተረዳነው ያነበብነውን ነገር ለማስረዳት ስንሞክር ያ ሕፃን ካልገባው እኛ ራሳችን አልገባንም እንደማለት ነው ይለናል። ይህ የሚናገረው አንድ ሕፃን ልጅ አልገባውም ማለት እናንተ አልገባችሁም እንደማለት ነው። ሳይንቲስት ያለው ልክ ይመስላል። አንድን ነገር እንዳወቅን ወይም እንደተረዳነው ራሳችን ለመፈተን ከፈለግን ለምናውቃቸው ሰዎች በአቅራቢያችን ለሚገኙ ሰዎች የተረዳነውና ያነበብነውን ነገር ለማስረዳት መሞከር ይኖርብናል። በዚህም ጊዜ ለአንድ ሰው ልናስረዳበት የምንችለውን የመነጋገር ችሎታችንን እና የማስረዳት ችሎታችን ከፍ እንዲል ያደርጋል። እንደገናም በተጨማሪም ለዛ ሰው በምናስረዳበት ጊዜ ራሳችን የተረዳነውን ደግመን እያስረዳነው ስለሆነ ሪቪው እንደማድረግ ይሆናል። ስለዚህ SQR ኪውብድ ሜትድ ላይ የመጨረሻውን R የሚያመለክት ስለሆነ ሪቪው 2 ጊዜ እየደገምነው ነው ማለት ነው። አንደኛ በጥናት ጊዜያችን ሪቫይዝ እናደርጋለን፣ ሁለተኛ ለሰዎች ስንናገር ሪቫይዝ እናደርጋለን ማለት ነው። ስለዚህ ሁሌም ቢሆን ከጨረስን በኋላ ጥናታችን እያነበብነውና የተረዳነውን ነገር ለሰዎች ማስረዳት ይኖርብናል። የዩቲዩብ ቻናላችን ቤተሰቦች ቪዲዮአችን ይህን ይመስል ነበር። በዛሬው ቪዲዮአችን መልካም ነገር እንደቀሰማችሁ ተስፋ አደርጋለሁ። በሌላ ቪዲዮ እስከምንገናኝ ሰላም።